ስራ ነው? አንተ አለህበት? ያንተ እጅ አለበት ወይስ የለበትም? ይሄን እንድትነግረኝ ይፈልጋሉ በቅዱስ ሚካኤል ስም። እኛ አለንበት፣ እሱ የኛ ነው። በቃ በትክክል የኛ ነው። ምክንያቱም በሱ ካልገባ አሁን ለምሳሌ ነገር አሁን የዚች ልጆቿ በትምህርት ቤት የገባሁት በከረሜላ ነው፣ በሬንቦ ከለር ባለው ሬንቦ ማለት ነው። እሱ ለእኛ የተዘጋጀ ነው። ለእኛ የተዘጋጀ ምግብ አለ፣ ለእኛ የተዘጋጀ ልብስ አለ፣ ለእኛ የተዘጋጀ ሁሉ ነገር ለእኛ የተዘጋጀ ይሄ የሚቀባቡት ሜካፑ ለእኛ የተዘጋጀ የኛ ነው። የኛን ነው እኮ እንትናችንን ነው እኮ የወሰዱት። ስለዚህ እነሱ ልክ ያንን አምራለሁ ቀባባለሁ ስትል እኛም አብረን ግብት ትልቅ እንላለን። በዊግም በጸጉሯም ልክ ገና ስታሰፍር እኛ እንሰፍራለን። ቀድመን እኛ ሞገስ እንሰጣለን። ለእሷ ነው እሱ ዊጉን፣ ሜካፑን፣ ቅንድቡን በቃ ሊፕስቲኩን ሲቀባቡ ሞገሳችን ከኛ ነው እንጂ ከአምላካቸው አይደለም። የታወቀ ነው። ሞገስ ግን ያንን ሳያረጉ ደግሞ ባዶ እናርጋው ምን ትመስያለሽ? ምን መሰልኩኝ የምናስብለው ማለት እኮ አንዴ ካደረጉ በቂ ነው። በቃ አንድ ጊዜ ካደረጉ ለእኛ ጊዜ ገባን። በቃ ልቦናቸውን ማንም ሊለውጥ አይችልም። እኛ እንቆጣጠራቸዋለን። ምን ላይ ነው አንተ የምትሰራው? ፋብሪካ ላይ ነው ወይስ አሁን ይሄ የህንድ ጸጉር አለ? እንደገና ደግሞ ምንድነው ምንድነው ጨራሚክ ያለው አንተ እያሰራህ ያለው? እኔ የምወደው የህንዱን ወዳለሁ። የህንዱ ጸጉር ነው? የህንዱን ወዳለሁ በጣም። ለምን? እዛ ላይ ሰፍራለሁኝ። ለምን? እንዴት ልትወደው ቻልክ? ከሌሎች ለኔ ነው መስዋዕት ይቀርባል። ጸጉራቸውን ቆርጠው ለኔ ይሰጡኛል። በቃ ለኔ እንዴ እነሱ ግን ያው በገንዘብ ለውጠው መጡታል። ዞሮ እኔ ነኝ የሰፈርኩበት። ለአንተ መስዋዕት ነው የሚያቀርቡት? ለኔ ነው መስዋዕት ጸጉራቸውን እንደ ስለት አድርገው ነው የሚሰጡኝ። ለኔ እንደ ስለት ይገበርልኛል። ዞሮ እኔን የወደዱት ጋር ይገባል። አንተን የወደዱ ጋር ይገባል። ስለዚህ አንተ ትቀበላለህ። ከዛ መቀን ያሳምራቸዋለሁ። በዛ አሳምራቸዋለሁ። የሌላቸውን ውበት አፈስባቸዋለሁ። ሌላ የሚደረግበት አሁን ለምሳሌ የሆነ ምንድነው የሚደገምበት ነገር አለ? አሁን እሱ አሁን ወደ አንተ ሴት ምንድነው የምታደርግበት? እሱን አላውቅም። ምንድነው የማታውቀው? አስመርመረኝ በቃ ያለውን የጠየቀኝን መልሻለሁ። አስመርመረኝ። አይ የሚደገምበት እንደው አሁን እንደው ለምሳሌ እኛ አሁን ጸሎት እንላለን። እናንተ ምንድነው የምትደግሙበት የምታረጉበት? ግብር ነው። በቃ ግብር ነው። እሺ ይሄ ከንፈራቸው የሚቀቡትስ የሚቀነደቡት ምንድን ነው? ያንተ ምንድን ነው? እሱም የኛ ነው። በቃ እሱም ያው ሲዳም ቁምን ሲሉ ያው ያማሩ ይመስላቸዋል እንጂ ተሸውደው ነው። ልብሱን የሚበጫጭቁትን ሁሉ በቃ ውበታቸው በዛ ነው የሚለካ። ስለዚህ ያማሩ ይመስላቸዋል፣ ግን የኛ ነው። የኛ ስራ ነው። በቃ ማሳመን፣ ማስዋብ በቃ በልብስኮ በኩሉ ከዛ በዚህ የዝሙት መንፈስ ከዛ በቃ የዝሙቱ የቡዳው የማይገባ መንፈስ የለበት። ከእነሱ ግን ያማሩ የደመቁ ይመስላቸዋል። ልንገርህ የዚችን ጉድ ልንገርህ ምን አረገች? ሰው ሲያረግ አይታ ዊግ ገዛች። ዊግ ከዛም ደግሞ ኦንላይን ላይ ኦርደር አደረገች። ይሄ ብላ መረጠች እና 1-5ቱን የሰላቢ መንፈስ ነኝ አስገዛዋት። ስትገዛ እየፈራች ነበር። ይሄ እግዚአብሔር የማይወደው ነገር ቢሆን አታረግም ነበረ እና እኔ ነኝ ልቧ ላይ ቤቤ ገንዘቧን በምታወጣ ከዛ ገዛች። ያንን እያየች ገዛች እና ቤቷ መጣ። ሲመጣ ሁሉንም ከፈተች።
ይዘገንናል። እኔ እግዚአብሔር የማስደስት ነገር ከሆነ እኔ ለምን አደርጋለሁ? እግዚአብሔር አምላክ ይቅር በለኝ እና ጥቅልና አድርጋ የገዛቸውን ሁሉ ሰውም እንዳይጠቀምበት አድርጋ ቆሻሻ ውስጥ ከተተችው። መድኃኒዓለም ይቅር በለኝ ይቅር በለኝ፣ በአንተ ሁሉ ነገር አለ እኮ፣ በአንተ ሁሉ ነገር ውበት አለ እኮ፣ ይቅር በለኝ ብላ ቆሻሻ ውስጥ ከተተችው። ከዛ በኋላ ጸጉር የራሷን መንከባከብ ጀመረች። ከዛ በ3 ወሩ ጸጉሯ ዝርግፍ አለ። ዝርግፍ እንዴ አንቺ ጸጉር ነው እስቲ መንካው እስቲ፣ ይሄ ያንቺ ጸጉር ነው? አዎ። እንዴት እንደዚህ ያደገ፣ እንዴት እንደዚህ ያማረ? በቃ መድኃኒዓለምን አክብሩት፣ ያከብራችኋል። መናገር ጀመረች። አፈርት ብላ አናደደችኝ። አንተ ብላ እንጂ አናደደችኝ። አፈርት ብላ ምን አስበህ ነበር? አሁን በዛን ሰዓት እሷ ያንን ብታደርግ ምን ነበር ያሰብከው? ቀጥታ እሱ የህንድ ነው። ቀጥታ ሴትዮዋ ላይ ያለውን መንፈስ ቁባ አረግባታለሁ ጭንቅላቷ ላይ። ሴትዮዋ ላይ የዛ የምታመልከው አንተን የምታመልከው ሴት ማለት ነው። ይሄ ነው ስራ፣ የኔ ስራ። ሴቶች እስካልገባቸው ድረስ ይሄን ነው የማደርገው። ሴቶች እስካልገባቸው ነው ሲገባቸው ያኔ ነው። በወንዶችስ በምን ናቸው? በምን ነው የምትገባው? ማለት ምን ሲያደርጉ ነው የምትወደው? ጸጉራቸውን ሲያንጨፋርሩ ነው። ምን ጥያቄ አለ? የጆሮ ሲያደርጉት ጸጉራቸውን ሲያንጨፋርሩ በቃ በጣም ደስተኛ ነኝ። በጣም ደስተኛ ነኝ። በዛ ትገባለህ? ደስተኛ ነህ? ደስተኛ ነኝ። ጸጉራቸውን ያንጨፋርራሉ። ያኔ በተለይማ ከጎንና ከጎን ሲላቸው አቤት ደስ